ዶንኪቲዩብ እሸቱ መለሰ በገዳም ቪዲዮ ላይ የፈጸመውን ስህተት እንደሚቀበልና ይቅርታ እንደሚጠይቅ ገልጿል። እሸቱ መለሰ የዋልድባ የእናቶች ገዳም የውሃ ችግር እንዲፈታ የድጋፍ ዶክሜንተሪ ሰርቷል። እሸቱም አባቶች አምላካችን ኢየሱስ ክርስቶስ ሆምጣጤ ሐሞት መጠጣቱን ለማስታወስ መራራ ቋርፍ እየበሉ የክርስቶስን መከራ መስቀል በሕይወት እንደሚኖሩት ለማሳየት እንጂ አህዛብ በተረጎሙበት ሁኔታ ቪዲዮ እንዳልተሰራ ገልጿል። በዚያ ቪዲዮ ውስጥ የተጠቀመው የአቀራረብና የአገላለጽ ሁኔታ ለአባቶች ቅሬታ ፈጥሯል። እሸቱ መለሰም ዓላማው ገዳሙን ለማክበርና ለመደገፍ እንጂ ለማዋረድ እንዳልሆነ አስረድቶ ይቅርታ ጠይቋል። ሱፍ ለብሶ መቅረቡ ተመልካችን ለመሳብ እንደነበር አምኗል። ነገር ግን ከአባቶች የተሰጡትን ትችት እንደ ትምህርት እንደወሰደው ተናግሯል። የሴቶች ገዳም የሚለው ስያሜ ላይ የተነሳውን ክርክር አብራርቷል። ወደ ገዳሙ ከመሄዱ በፊት ከሀገረ ስብከቱ የቪዲዮ ስራልን ጥያቄ በደብዳቤ ቀርቦለት እንደነበረም የጽሑፉን ምስል በማቅረብ መግለጫ ሰጥቷል። የቪዲዮው ዋና ዓላማ የገዳሙን የውሃ ችግር ማሳየት እንጂ ስለ ገዳሙ ስያሜ ክርክር አልነበረም ብሏል። የገዳሙ አባቶችም ሆኑ እናቶች የራሳቸውን አቋም በካሜራ ፊት እንደተናገሩና እሱ ግን ከሁለቱም ወገን አንዱን መደገፍ እንደማይችል ተናግሯል። የተወሰኑ ድራማና የተመልካችን ቀልብ የሚስቡ ትዕይንቶች ለምሳሌ ከእናቶች ጋር መሮጥ ከገዳማዊ ስርዓት አንጻር ተገቢ እንዳልነበረም በመረዳት በጸጸት ይቅርታ ጠይቋል። በመጨረሻም ስህተቶቹን እንደሚቀበልና ወደፊትም በማስተካከል እንደሚሰራ አስገንዝቧል። በገዳም ውስጥ የተቀረጸው የአክሽን ወይም ሩጫ ትዕይንት ትክክል እንዳልነበረም ተቀብሏል። ስለሆነም ያንን የቪዲዮ ክፍል ቆርጦ እንዳወጣው ተናግሯል። የ12 ዓመቷን ታዳጊ እማሆይ ብሎ መጥራቱም ስህተት እንደነበር ጭምር አስረድቷል። ስህተቱም ሆን ተብሎ እንዳልተሰራና ከንቀት ወይም ከግዴለሽነት የተሰራ ሳይሆን ከዓለማዊ የቪዲዮ አቀራረብ ልምድ የመጣ ስህተት መሆኑን እንዲረዱለት ለአባቶች በኢትዮጵያውያንና ኤርትራውያን ፊት ከመቀመጫው ተነስቶ በይቅርታ አስረድቷል። ወደፊት በቤተ ክርስቲያን ስራዎች ላይ ከፍተኛ ጥንቃቄ እንደሚያደርግ ቃል ገብቷል። የ12 ዓመቷ ታዳጊ ታሪክ ግን ከገዳሙ የሰሙት እውነተኛ ታሪክ መሆኑን ጨምሮ አስረድቷል። እሱ ያደረገው የታሪኩን አቀራረብ ስቶሪ ቴሊንግ ወይም ስክሪፕት ማዘጋጀት ብቻ እንደሆነ ጨምሮ ተናግሯል። አባቶች ገዳማት የፊልም መቅረጫ ቦታ ሊሆኑ አይገባም በሚል ያቀረቡትን የስጋት ቅሬታ ሙሉ በሙሉ በመቀበል የአባቶችን የስጋት አሻራ እንደሚከተል አስገንዝበዋል። ሌሎች ኮንተንት ክሬተሮችም ገዳማትን እንደ ፊልም መስሪያ ቦታ መጠቀም እንደሌለባቸው በጥብቅ አስገንዝበዋል። በመጨረሻም እሸቱ መለሰ አባቶች መራራ ቋርፍ እየበሉ የሚኖሩበት ምክንያት ጌታችን ኢየሱስ ክርስቶስ በመስቀል ላይ የቀመሰውን ሆምጣጤና ሐሞት ለማስታወስና የክርስቶስን መከራ በሕይወታቸው ለመግለጽ እንጂ አንዳንዶች እንደተረጎሙት ትርጉም እንዳልነበረው ገልጿል። ሰላም ለከመሰው ሐሞትና አይቀርብም እንደማቀማሰው ይቅርብኝ አባቴ